አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። አደገኛው 7OH ምንድን ነው? በቅርብ ጊዜ FDA 2 ፋብሪካዎች ውስጥ ይገባና ጥርግርግ አድርጎ ዕቃቸውን ይወስዳል። ያቀረቡትን የሚያጠጥ ዕቃ፣ ያቀረቡትን የሚበላ ዕቃ እዛ ውስጥ ሊጨምሩ የተዘጋጁት 7OH ነው። ከዚህ በፊት ማስጠንቀቂያ ልኮላቸው ነበር። 7OH እንደ ማንኛውም አደንዛዥ እጽ ሱስን የሚያስይዝ ነው። ልክ እንደ አደንዛዥ እጽ ሰውነታችን ውስጥ ገብቶ ሰውነታችን በዚህ በ7OH ሱስ እንዲያዝ የሚያደርግ ነው። ታዲያ ይሄንን እየነገራቸው እነሱ ግን መጠጥ ውስጥና ምግብ ውስጥ መክተታቸውንና እያሸጉ መላካቸውን ቀጠሉ። በዚህ ጊዜ FDA ከፍርድ ቤት ትዕዛዝ ያወጣና ገብቶ ይወራቸዋል። ወሮም ደግሞ ዕቃቸውን በሙሉ ይወስዳል። ለምንድን ነው ይሄንን ያደረገው? እነዚህ የታሸጉ ምግቦችና መጠጦች ቀጥታ የሚሄዱት ልጆቻችን ጋር ነው። አዳጊ ወጣቶቻችን ጋር፣ አዳጊ ህፃናቶቻችን ጋር ነው የሚሄደው። እነሱ ደግሞ ይሄንን ሲጠቀሙ እንደ ማንኛውም ምግብና መጠጥ አድርገው ነው የሚጠቀሙት። ግን ሳያውቁት ሱስ ይይዛቸዋል። ያ ሱስ ደግሞ እንደ ማንኛውም አደንዛዥ እጽ ሱስ አይነት የሆነ ሰውነት ይሄንን መጠጥ ወይም ደግሞ ይሄን ኬሚካል 7OHን ካጣ ልክ እንደ አደንዛዥ እጽ ሱስ እንደያዘው እንደሚሆን ያውቁታል። ይሄ ነገር አሳሳቢ የሆነበት ምክንያት ብዙ የጤና ባለሙያዎች በኢመርጀንሲ ሩም ውስጥ እና በሌሎች የተመላላሽ ሕክምናዎች ውስጥ የሚያዩዋቸውን ነገሮች በተከታታይ ለኤፍዲኤ በመንገራቸው ነው። ኤፍዲኤ ደግሞ ክትትል ሲያደርግ 7OH የሚባለው አዲሱ የአደንዛዥ አይነት መልክ ያለው ይሄ በየምግብ ውስጥ በየመጠጥ ውስጥ እየገባ ልጆቻችንና ጎልማሶቻችን የህብረተሰቡን ክፍል ሁሉ እየጎዳ እንዳለ ነው። ታዲያ ምንድን ነው ማድረግ ያለብን? የሚያሳዝነው በሚጽፏቸው የምግብ ኢንግሪዲየንትስ ሊስት ውስጥ አያስቀምጡትም። ስለዚህ የቱ ምግብ እንዳለው የቱ መጠጥ እንዳለው አናውቅም። ለዚህ ነው FDA ሁላችንንም እያስጠነቀቀ ያለው። በምናነባቸው ኢንግሪዲየንቶች ውስጥ የሚገኝ ከሆነ 7OH ትልቅ ህገወጥ ስለሆነ ቶሎ ብላችሁ ለኤፍዲኤ በድህረ ገጹ ላይ ገብታችሁ መልእክት መላክ ትችላላችሁ። ኤፍዲኤ ደግሞ እያንዳንዱን ነገር እየወሰደ ይመረምራል። ግን ከሌለበት ግን ማድረግ የሚቻለው በተቻለ መጠን እንደዚህ አይነት ኢንግሪዲየንት የሌለበትን መጠጥ በተለይ ደግሞ ጤነኛ የሆኑ መጠጦችን እነዚህ በፋብሪካዎች ውስጥ ብዙ ጊዜ ታሽገው ለረዥም ጊዜ የማይቆዩትን እነዚህን እያዩ ማንበብና መጠቀም ነው። አንብበው ካላገኙ ደግሞ በተቻለ መጠን ውሃ ውስጥ እስከ ዛሬ ድረስ ሲገባ አልተሰማም። እነዚህ ስሙዚስ ወይም ደግሞ ሌሎች እንደዚህ ቀላል መጠጦች ቶሎ ቶሎ በየአካባቢ የምናገኛቸው የውሃ ምትክ የሆኑት ውስጥ እዛው ሲገባ አላየንም። ገና ምርመራ ላይ ያለ ነው። ለማንኛውም ግን 7OH ልጆቻችሁ በትምህርት ቤት ውስጥ ሲሰራጭ ከሰማችሁ፣ በሌላ ቦታ በመጫወቻቸው ቦታ፣ በሚዝናኑበት ቦታ፣ በጓደኞቻቸው ቤት ውስጥ በሌላም አካባቢ 7OH የሚል ነገር ከሰማችሁ ይሄ ነገር አደገኛ ስለሆነ ወላጆች እንድትጠነቀቁ፣ ትምህርት ቤቶች ውስጥ ስብሰባ ስትጠሩ ይሄን ነገር አዌርነስ ወይም ደግሞ ንቃተ ህሊና እንድትጨምሩ ነው። እስቲ የሚነበበውን ነገር አስቀምጥላችኋለሁ። ገና ምርመራ ላይ ቢሆንም ሙሉ የተሟላ የተጠናቀቀ ሪፖርት ባይሆንም እውቀት ይሰጣችኋልና ገብታችሁ አንብቡት። መልካም ጊዜ። ዌብሳይታችንን akokulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ